ተከታታይ የሌለው የልደቱ አያሌው ትዕይንተ ህዝብ። ሰላም እንደምናችሁ ክብራትና ክብራን የፎክስ ቤተሰቦች የዕለቱን ዜና ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ተከታታይ የሌለው የልደቱ አያሌው ትዕይንተ ህዝብ በኢትዮጵያ የህዝብ እምቢተኝነት በአገር ውስጥ ለማነሳሳት የሚያስችሉ ትዕይንተ ህዝብ ማካሄድ ዝግጅት ላይ መሆኑ የአዘጋጅ ግብረ ኃይል ቴክኒክ ኮሚቴ አስታውቋል። የኮሚቴው አስተባባሪ አቶ ልደቱ አያሌው ለዶቼ ቬሌ እንደገለጹት በሚቀጥለው 2 ወራት ውስጥም እንደ ታላቅ የበየነ መረብ ተቋሞ ትዕይንት ህዝብና 2 ሰላማዊ ሰልፎች በዋሽንግተን ዲሲና በለንደን ከተሞች ይካሄዳሉ። የትዕይንት ህዝብ አዘጋጅ ግብረ ኃይል ቴክኒክ ኮሚቴም በትናንትናው ዕለት ዋሽንግተን ዲሲ ውስጥ ጋዜጣዊ መግለጫ ሰጥቷል። ይህም ግብረ ኃይል ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን፣ ሁሉም አቀፍ ሽግግር ከምርጫ በፊት የሚሉ መሪ ሀሳቦች አንግቦ የተቋቋመ መሆኑ ለጋዜጠኞች አስታውቋል። የኮሚቴው አስተባባሪ አቶ ልደቱ አያሌው ግብረ ኃይሉ ያቀዳቸው ተግባራት አስመልክቶ ለዶቼ ቬለ ባቀረበው ጥያቄ መሰረትም እንደሚመለከተው መልሰዋል። በኢትዮጵያ አሁን ባለው ሁኔታ ሰላማዊ ህዝባዊ እምቢተኝነት በማካሄድ አለበት የሚል እምነት ያለን ስብስቦች አንድ ላይ ሆነን ወደዛ ሊያመሩ የሚችሉ አንዳንድ ህዝባዊ እንቅስቃሴዎችን የማድረግ አለብን የሚል እምነት ሆነና አንድ በቅርቡ አንድ በይነመረብ የተቋሞ ትዕይንተ ህዝብና በዋሽንግተን ዲሲ በለንደን ደግሞ ሰፊ የሆነ የኢትዮጵያ ተሳትፎ የሚኖርበት ሰላማዊ ሰልፍ የማካሄድ ዝግጅት እያደረግን ነው ሲሉ ለዚህ ዓላማ ደግሞ የተቋቋመ ግብረ ኃይል ነው ብለዋል። ከ2 ሳምንት በኋላ ሊካሄድ ታስቦ የነበረው የበይነመረብ የተቋሞ ትዕይንተ ህዝብ ከ15-20 የሚደርሱና በሀገሪቱ ፖለቲካ ተጽዕኖ ፈጣሪ የሆኑ ታዋቂ ኢትዮጵያውያን ንግግር እንደሚያደርጉ የአዘጋጅ ግብረ ኃይሉ ለዶቼ ቬለ በላከው መግለጫ ላይ አመላክቷል። ይህ ትዕይንተ ህዝብ በአገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ በዩቱብ ከ1 ሚሊዮን በላይ በሳተላይት በቴሌቪዥን ደግሞ ከ10 ሚሊዮን ያነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ ነው ማለትም ገልጸው የትዕይንተ ህዝብ አዘጋጅ ግብረ ኃይሉ ከተለያዩ ተቋማት ተጽዕኖ ፈጣሪዎች የተውጣጡ 25 የምክር ቤት አባላት 7 የቴክኒክ ኮሚቴ ያቀፈና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ የተዋቀረ ነው ብለዋል አቶ ልደቱ። ይህ ግብረ ኃይል ሰፊ ማህበራዊ መሰረት እንዲኖረው ተደርጎ በሁሉም አቀፍ አሳታፊነት የተቋቋመ ነው። የተለያዩ ፖለቲካዊ አመለካከት ያላቸው ነገር ግን ኢትዮጵያ አሁን ከገጠማት ህልውና ጥፋት መዳን አለባት የሚል እምነት ያላቸው ኃይሎች ተሰብስበው የፈጠሩት ግብረ ኃይል ነው ብለዋል። ለጉዳዩ ለጀርመን ድምፅ ሬዲዮ አስተያየት የሰጡት የኢትዮጵያ ወቅታዊ ፖለቲካ ሁኔታ የሚከታተሉና አቶ አያና ፈይሳ እነዚህ የታሰቡት ትዕይንተ ህዝቦች በኢትዮጵያ ፖለቲካ ለውጥ ያመጣሉ የሚል እምነት የላቸው፣ ምንም አማራጮች ያጡ ይመስላሉ እና እንደዛ ነው አገዛዝ አንቀጥቅጥ የሆነ ብለው ከዚህ በፊትም አድርገዋል። እንደኔው ምልከታ ለተቋሚዎች ለአገዛዙ ሰዎች ቅርበት ስላለኝ ብዙ ሰዎች ስለማናገር ብዙዎችን አውቃለሁና እንዳየሁት ከሆነ አገዛዙ በዩቱብ ሰው በመሰብሰብ ወይም በዲሲ በሚደረግ ሰላማዊ ሰልፍ ምንም አይነት መንቀጥቀጥ አይታይበትም። ወደ ሽግግር መንግስትም አይደለም ወደ ምንም አይነት ነገር እንቅልፍም የሚያጡ አይመስለኝም። ትዕይንተ ህዝብ ለማዘጋጀት የተሰበሰቡ ኃይሎች ስብጥር ሲታይ ደግፎ ሰልፍ ሊያወጣጣቸው የሚችል ሰው ስለመኖሩ ጥያቄ እንዳላቸው አቶ አያና አመላክተዋል። ምን ያህል ሰው ያወጣላቸዋል? የተለማዊ ትግል የሚደግፉ በዓላማቸው አንዳንዶች ቀኝ ዘመም ግራ ዘመም መሀል ሰፋሪ ብዙ አይነቶች ባሉበት ሁኔታ ደግፍ ሰልፍ የሚወጣው ሰውስ ምን ይመስላል የሚለውን ለመለየት የሚታዘብ እንቸኩል። ከዛ የዘለለ ፖለቲካዊ ለውጥ የሚያመጣ ነው የሚል ብዙ አሳማኝ አይደለም ብለዋል። በተለያየ ዜናም የራሱን የትዕይንተ ህዝቦች አዘጋጅ ግብረ ኃይል ቴክኒክ ኮሚቴ የሚለው ቡድን የሰጠው መግለጫ ያስተባበሩት ሲመሩ የነበሩት አቶ ያሬድ ኃይለማርያም ራሳቸው ከቦርዱ ማሰናበታቸው አስታውቀው አቶ ያሬድ እንደተናገሩትም እሳቸው ባሉበት ቦርድ ሆነ በተባለው የቴክኒክ ኮሚቴ ውስጥ ከሱዳን፣ ከግብጽ፣ ከሻዕቢያ ጋር የሚሰሩ ሰዎች መኖራቸው አረጋግጠዋል። አቶ ያሬድ ለቦርዱ ባስገቡት መልቀቂያ ደብዳቤ የተከበራችሁ ወንድሞቼ እስካሁን ድረስ አብሬያችሁ በመስራቴና ስላወኳችሁ ትልቅ ክብርና ደስታ ይሰማኛል። አብሬያችሁ ብዙ ርቀት ብጓዝና የትግሉ መጨረሻ ባይ ደስ ይለኝ ነበር። ነገር ግን አሁን ካለበት የስራ ባህሪ የሙያ ኃላፊነት አንጻር እጅግ አስቸጋሪ ሁኔታዎች ስለገጠሙኝ ከዚህ በኋላ በዚህ ኮሚቴ ውስጥ መቀጠል የማልችል መሆኔን ትልቅ ሀዘን የተሰማኝ ታላቅ ትህትናና እጅግ አክብሮት ለመግለጽ ወዳለው እጅግ አክባሪ ወንድማችሁ የሚል ይዘት ያለው መልእክት አስተላልፈዋል። መልቀቂያቸው ተከትሎ በጣም አዝናለው። የጓጓበት የሰከነ አመራር ገና ሳንጣጥም ለማቋረጥ መወሰነ ለግብረ ኃይሉ ከፍተኛ ጉዳት ነው። ሆኖም ከአቅም በላይ በሆነ ችግር ካጋጠመ መልካሙ መመኘት ኮሚቴው ውጭ በኢትዮጵያ ጉዳይ የበኩልን አስተዋጽኦ እንታደርግም ግብረ ኃይሉ ጎን እንደምትቆም በመተማመን ነው በማለት የአቶ አባይ የተባሉ የቦርድ የህወሓት ተወካይ ስሜታቸው ገልጸዋል። አቶ ያሬድ ኃይለማርያም እሳቸው በቦርድ አባልነት ያሉበት በትናንትናው እኩለ ሌሊት ቀናት በፊት በሰጠው መግለጫም ኢትዮጵያ አመፅ እንዲያቀጣጥለው ጥሪ መቅረቡ ያስታወሳል። ይሁን ስብሰባ ከጀርባ ሆኖ የሚመራው ሻዕቢያ ስለመሆኑ በርካታ መረጃዎችም እየቀረበ ይገኛል ተብሏል። ክብራትና ክብራን አድማጮቻችን የዕለቱን ዜና መስቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።